አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የወሎ ጊራና ቲዩብ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደተመለከታችሁት የአንዲት እህታችንን ቤት ነው የምታዩት። ፏ አድርጎታል አብዱ ጉማቴ። ስለዚህ ምኑን ነው እየሰራው የሚለውን ኢንሻአላህ በዝርዝር የማሳያችሁ ይሆናል ማለት ነው። ወደ ቪዲዮ ከማላፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ላይክ ማድረጋችሁን አትዘንጉ። ላይክ ስታደርጉት ነው ለሌሎች ተደራሽነት የሚኖረው። ቀጥታ ወደ ቪዲዮ እናልፋለን። እንደምትመለከቱት እንግዲህ ከውጩ ስጀምር ኳርቲዙ እንደምታዩት ሲግማ ኳርቲዝ ነው። ብዙ ጊዜ በኮሜንት ላይ እስቲ ሲግማ ኳርቲዝ የተቀባውን አሳየንም እያላችሁ ነበረ። ኢንሻአላህ ለእናንተ መልስ ይሆናል ብዬ አስባለሁኝ። እንደምታዩት እንግዲህ ሲግማ ኳርቲዝ እዚህ ጋር የምትመለከቱት 117 ነው። እኛው ደግሞ 96 ነው እርሳሲው ማለት ነው። ስለዚህ አሁን እዚህ ግብይት ላይ የተጠቀሙት 117ን በብዛት 96ን ደግሞ የእርሳሲውን ለመቁረጫ ነው የተጠቀሙት። ስለዚህ ሌሎች ደግሞ የሚያደርጉት የሙሉን ይቀቡና ይቅርታ ነጩን እንደገና ለመቁረጫ የሚጠቀሙ አሉ ማለት ነው። የሚያምረውም እንደዚህ ሲሆን ነው። ያው የብዙ ሰው ፍላጎት ብዙ አይነት ስለሆነ ማለት ነው። ስለዚህ በሁለቱም መጠቀም ይቻላል ማለት ነው። እጩ እንግዲህ እንደምታዩት ነው። ማሻአላህ በጣም ነው የሚያምረው። እስኪ ደግሞ ወደ ውስጡ እንግባ። ውስጡ እንግዲህ ማሻአላህ በጣም ነው የሚያምረው። እንደምታዩት አዲስ ዲዛይን ነው። ማሻአላህ እንደምትመለከቱት መካከል ላይ ባለ ብሉቱዝ አምፖል አለው። ባለ ብሉቱዝ አምፖል እንግዲህ በአሁኑ ሰዓት ኢንሻአላህ ቪዲዮ ሰራለሁ ብያለሁ። ሰሞኑን 8000 ብር ገብቷል። ጨምሯል የተባለው ነው። ከዛ በላይ ዝሮ አሁን 8000 ነው እየሸጥ ነው የሚገኘው። ስፖት ላይትም እንደምትመለከቱት እንግዲህ ተንቆጥቁጧል። ማሻአላህ ነው። ጅም ላይቱም እንደምታዩት የተንቦገቦገ ነው። በጣም ነው የሚያምረው። ቀለሙም እንግዲህ እንደምታዩት የጋዝ ወይም ደግሞ ሲንቴቲክ ቀለም ነው። ዲል ቀለም ነው። በጣም የሚያምር ቀለም ነው። እንደምታዩት በጣም ነው የሚያንጸባርቀው መብራቱ ጋራ ከታች ሌላ ግድግዳው ጋር ሌላ ስፖት ላይት ያለው ነው የሚመስለው ማለት ነው። የውሃ ቀለም ከሆነ እንደዚህ ከታች አያንጸባርቅም። የሲንቴቲክ ወይም ደግሞ በጋዝ የሚበጠበጡት ቀለሞች እንደዚህ ያንጸባርቃል። ማብሪያ ማጥፊያም እንደምታዩት በኦሪጂናሉ ነው። ባለ 3 ማብሪያ ማጥፊያ አለው። ሶስቱም እያንዳንዱ ድርሻ አለው ማለት ነው። የዲሿም እንደምትመለከቱት እዚህ ጋር አለ የቴሌቪዥኑ፣ እዚህ ጋር የቻርጅ አለው፣ እዚህ ጋር ደግሞ የሪሲቨሩ አለ። ሶኬቶቹም እንደምታዩቸው ነው። እስኪ ወደ ሌሎች ክላሶችም ደግሞ እንግባና እናየው። እዚህ ጋር ደግሞ የምትመለከቱት መኝታ ክላስ ነው። መኝታ ክላስ ነው እንግዲህ ማሻአላህ እንደምታዩት ነው። እዚህ ጋር ደግሞ የ7000 ብር አምፖሉ ነው መካከል ላይ የተገጠመው። ያኛው ሳሎኑ ትልቁ ነው ማለት 8000 ነው። ጅም ላይቱም እንደምታዩት ነው። ስፖት ላይትም እንደምታዩት በቂውም አለው ማለት ነው። እዚህ ጋር ዳብል ማብሪያ ማጥፊያ አለ። ለምሳሌ አንዱ የስፖት ላይት አንዱ ደግሞ የአንደኛው አምፖል የትልቁ አምፖል እና የስፖት ላይቶቹ የሻዶ ነው። ሶኬት ዝም አለ። እዚህ ጋር ለምሳሌ ብዙዎች ቤት ላይ ስህተት የሚሰራ አለ ማለት ነው። አሁን እዚህ ጋር የምታዩት አሪፍ ነው። እዚህ ጋር ሲገቡ ያበራሉ። እዚያ ጋር ደግሞ አልጋው ላይ ከወጡ በኋላ እዚህ ጋር ያጠፋሉ ማለት ነው። ለምሳሌ እዚያ ጋር አብርተው እዚህ ጋር ደግሞ ማጥፊያ ከሌለው ማለት ነው ተመልሰው ወይም አጥፍተው ወይም ደግሞ ስልክ አብርተው ወይም ሌላ መብራት ተጠቅመው ነው መጥተው የሚተኙት ማለት ነው። ያ እንዳይሆን ግን አልጋ እዚህ ጋር ስለሚገባ እዛ ጋር ላይ ማጥፋት አለባቸው እዚህ ጋር አብረተው ማለት ነው። ሻወሩም እንደምታዩት ነው። ኮሪደርም እንደምታዩት ዲዛይን አለው። ሲንቴቲክ ቀለሙ እንግዲህ እስኪ እንደምታዩት እየታጠበ ነው። ወደ መብራት ላይ ገባበት
እንደምታዩት ውሃ ይፈስበታል። ምንም አይነት ነገር የሚሆነው ነገር የለም ማለት ነው። እንደምታዩት እየታጠበ ነው። አያችሁት? የውሃ ቀለም ከሆነ ግን እንደዚህ ማጠብ አይቻልም። መብራቱ እንዳይገባበት። እዚህ ጋር ደግሞ የልጆች ክላስ ነው እንደምታዩት። እዚህ ጋር ዲዛይን የማያስፈልገውም የልጆች ክላስ ስለሆነ እዚህ ጋር የዕቃ ክላስ አለ። ማሻአላህ ነው እንደምታዩት፣ በጣም ነው የሚያምረው። ውጭም እንግዲህ በስተጀርባው ይሄንን ይመስላል። ኳርቲዙ ማሻአላህ በጣም ነው የሚያምረው። ወደ 27 እና 28 አካባቢ ይመስለኛል ኳርቲዙ የፈጀው ማለት ነው። ስለዚህ 7 በ8 ቤት ክብ ያላችሁ ዙሪያውን ኮርኒስ ከተሰራ 27 እና 28 ኳርቲዝ ነው የሚፈጀው። እንደምትመለከቱት የኳርቲዞቹ እቃዎች ናቸው። እንግዲህ አብዱ ጉማቴ እንደዚህ ፏ አድርጎ አሳምሮ ሰርቶታል ማለት ነው። ማሻአላህ ነው። ሌሎችም የጨራረሳቸው ቤቶች ስላሉ እነሱንም የማሳያቸው ይሆናል። ያው እንግዲህ ጠቅላላ የፈጀው ያው እርግጠኛ ባልሆንም ሙሉ በሙሉ ሂሳቡ አልተሰራም፣ ግን ወደ 550 ሺህ አካባቢ እንደዛ ይገባል ብዬ አስባለሁ። ሙሉ ፊኒሽንጉ ማለት እስከ እጅ ዋጋውም የማቴሪያሉ ሙሉ ማለት ነው እስከ 550 ሺህ አካባቢ ፈጅቷል ብዬ አስባለሁ ማለት ነው። ያው መስተዋት የበፊት መስተዋት ስላለው እንዳይሰበር ተነቅሎ ነው እሱ መስተዋቱ መልሶ አሁን ይረከባል። ባለሙያ ያለ የፈታው መልሶ አሁን ይረክባል። ለምን እንጨት ሲያስገቡ ሲዋጡ ሊሰበር ስለሚችል ማለት ነው። እንደምታዩት እንግዲህ ውሃው እንደዚህ ነው የሚሆነው። ቀለሙ የፈለገ ቢሆን አይለቅም፣ ውሃውን ያንኳለዋል እንጂ ማለት ነው። የውሃ ቀለም ቢሆን ግን እንደዚህ ውሃ ካደርጋችሁ ስታደርጉ ጅብሰሙ ነው የሚዘልቀው። ይሄኛው ግን እንደምታዩት ጤዛ ነገር ሆኖ የሚቀመጠው። ስለዚህ በፈለጉት ነገር ውሃ ማጠብ ማጽዳት ይችላሉ ማለት ነው። አብዱ እጇ ጋር ስንት ነው የተሰራው? 140 ሺህ። በ140 ሺህ እንግዲህ ቅድም በነገርኳችሁ ሂሳብ ላይ 140 ሺህ ነው የምትቀንሱት። በ140 ሺህ እንደዚህ ፏ አድርጎ ሙሉ ፊኒሽንግ ምንም ነገር ሳይቀር ማለት ነው። ወላ ላሜራ ወላ መብራት ወላ ምን ማለት ነው። ስለዚህ እንደዚህ አሳምሮ የሚያቀርብላችሁ ይሆናል ማለት ነው። ማሻአላህ በጣም ነው የሚያምረው ቤቱ። ባለቤቷም እንግዲህ ለሀገሯ አብቅቷት የምትኖርበት አላህ ያድርጋት። ማሻአላህ ዲዛይኑም በጣም የሚያምር ዲዛይን ነው። ማሻአላህ ነው። በፈለጋችሁ ዲዛይን ለምሳሌ የዚህ ቤቱ ባለቤት ዲዛይን የመረጠችው ይሄን ነው። እናንተም ደግሞ ሌላ የምትፈልጉት ዲዛይን ካለ በፈለጋችሁ ዲዛይን የሚሰራላችሁ ይሆናል ማለት ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል ማለት ነው። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። የአብዱ ጉማቴን ቁጥር እንግዲህ ኮሜንት ላይ አስቀምጣለሁኝ። ማሰራት ከፈለጋችሁ ደውላችሁ እሱ ጋር ተገናኝታችሁ የምታሰሩ ይሆናል ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።